ሀብቱ፣ ቁመቱ፣ እውቀቱ መመዘኛ አይደለም። እንግዲህ አቡነ ገብረ መንፈስ ቅዱስ ግብፃዊ ናቸው። ነገር ግን ብዙዎቻችን ኢትዮጵያዊ እንዲሆኑ የሚሰማን ለዛውም ጻድቃን እግዚአብሔር ወደ መምሰል ደረጃ ስለሚያርጉ ከሰው መልክ፣ ከማንነት፣ ከዘር፣ ከጎሳ፣ ከመልክ ነፃ ናቸው። ግብፃውያንም የእሳቸው ናቸው፣ እኛም የእሳቸው ናቸው ነን። ሱዳናውያን፣ ኬንያውያንም ቢያምኑ ለጻድቁ ልዩነት የለንም። የሰው ዘር መሆናችንን የእግዚአብሔር ልጆች መሆናችንን ብቻ ነው የሚያውቁትና እንግዲህ ዛሬ ጻድቁ ያረፉበት ቀን ነው። እንደሚታወቀው መካነ ዕረፍታቸው በምድረ ከብድ እንደሆነ ይታወቃል። እንደተናገርኩት አባታቸው ስምዖን ነው፣ እናታቸው አቅሌስያ ናት። የቅዱሳን እናትና አባት ቅዱስ ልጅ ናቸው። የጻድቃን እናትና አባት ጻድቅ ልጅ ናቸው። በሀገራችን በኢትዮጵያ በጣም ብዙ ስራ ሰርተዋል። ያንን በዝርዝር ለመናገር ለመተረክ የፀሐዩ ጽናትን የጊዜው ማጠርና መጥበብን ይወስንብናልና ጠቅለል አድርጌ ትንሽ ነገር ተናግሬ ልጨርስ። ምእመናን የመድኃኔዓለምንም ሆነ የእመቤታችንን የጻድቃን የሰማዕታትንም ሆነ የመላእክትን ጽላት ቀርጸን ቤተክርስቲያን አንጸን የሰማዕታት ገድላቸውን፣ የጻድቃን ታምራቸውን፣ የመላእክት የሊቃውንት ድርሳናቸውን፣ ስንክሳራቸውን የምናነበው፣ የምንተረጉመው፣ የምናመሰጥረው፣ የምንተነትነው በሶስት ምክንያቶች ነው። አንደኛ የነገሮች ሁሉ ባለቤት ማን ነው? ምእመናን ንገሩኝ። የነገሮች ሁሉ ባለቤት ማን ነው? የጊዜያት ባለቤት ማን ነው? ዛሬ ጻድቁ ሲነግሱ በዋናነት የነገሰው ማን ነው? ልጁ ሲድን ልብስ ለብሶ እበር ሆኖ እንግዳ እየተቀበለ የሚደሰት አባት ማለት ነው። ክርስቶስ ሙሽራ ነው። ወንጌላዊ ዮሐንስ በጻፈው ወንጌል ምዕራፍ 3 ላይ መጥምቀ መለኮት ዮሐንስ ዘወቱ መራት መራዊ ውእቱ ሙሽሪት ያለችው እሱ ሙሽራ ነው አለና ዋርኩሰ ለመራዊ ዘይቀው ወይሰሞ ፍስሐ ይትየሳል በእንተ ቃለ መራዊ ወመራት ሙሽሪት ያለው እሱ ሙሽራ ነው አለ። ሚዜው አማጭ ረማጩ የሙሽራው ሚዜ ግን በሙሽሪትና በሙሽራው አንድነት ውህደት ጥምረት ይደሰታል አለ። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን የቀራንዮው ሙሽራ፣ የችንካሩ ሙሽራ፣ የሐሞት የቆምጣጤው ሙሽራ፣ የቁስሉ ሙሽራ፣ የበረቱ ሙሽራ፣ የልደት የጥምቀት የትንሣኤ ዕርገት ዳግመኛም በመምጣቱ የተሞሸረው የኛ ጌታ ዋናው ሙሽራችን ሲሆን መራዊያ ለቤተ ክርስቲያን የቤተ ክርስቲያን ሙሽራዋ ክርስቶስ ሲሆን የሙሽራው ሚዜዎች ደግሞ ጻድቃን ቅዱሳን ናቸው። እንደምታውቁት ሚዜ ከታዳሚ የተለየ ነው። ሙሽራውን መስሎ ይለብሳል። ከሙሽራው ጋር ጉዳይ ይፈጽማል። ይላላከዋል ሙሽራውን። ቅዱሳን በዮሐንስ መጥምቅ አማካኝነት አይርክተ መራዊ ተብለዋል። የሙሽራው ሚዜዎች ማለት ነው። ኦርቶዶክሳዊት ቤተክርስቲያን ሰርግ ቤት ናት። ስጋውን የምንበላባት ደሙን የምንጠጣባት። ሙሽራው ክርስቶስ ነው። ሙሽሪት የእኛ ነፍስ ናት። የሙሽራው ሚዜዎች ደግሞ ጻድቃን ሰማዕታት ናቸው። ስለዚህ በቤተ ክርስቲያናችን ጽላት ብንቀርጽ፣ ቤተ ክርስቲያን ብናንጽ፣ ገድል ድርሳን ተአምር ብናነብ፣ ስለ ጸበል ስለ እምነት ብንናገር፣ መሶበ ወርቁ ማዕጠንተ ወርቁ መጋረጃው ቤተ መቅደሱ የዚህ ሁሉ የቅዳሴው የማኅሌቱ የሰዓታቱ የትርጓሜው የቅኔው ያቋቋሙ የሁሉም የዞረ ድምር ውጤት ክርስቶስን ማግነን ማንገስ ከፍ ማድረግ ነውና በዋናነት የዛሬ ዋነኛ ንጉሥ ማን ነው ብያችኋለሁ? እግዚአብሔር ነው፣ ኢየሱስ ክርስቶስ ነው። በሁለተኛ ደረጃ ደግሞ ቅድም እንዳልኩት ቅዱሳንን ማክበር ግዴታ እንጂ አማራጭ አይደለም። ቢሆንም ችግር የለም፣ ባይሆንም ችግር የለም ማለት አንችልም። ከላይ እንደተናገርኩት አነ ውእቱ ጉንደወይ ወአንትሙ አይጹቂሁ፣ እኔ ወይን ግንድ ነኝ እናንተ የወይን ቅርንጫፎች ናችሁ ብሏል። በዛው ወንጌል ላይ እስመ አነ ሕያው ወአንትሙኒ ተሐዩ፣ እኔ ሕያው ነኝና እናንተ ምንድን ናችሁ አለ? ሕያዋን ናችሁ አለ። እኔ የዓለም ብርሃን ነኝ ባለበት አንደበቱ ክርስቶስ አቡነ ገብረ መንፈስ ቅዱስን ጭምር ሌሎችንም ቅዱሳን ምን ብሏቸዋል? አንትሙ ውእቱ ብርሃኑ ለዓለም ብሏቸዋል። የዓለም ብርሃን ማን ነው? ኢየሱስ ክርስቶስ። በእሱ አንደበት የተሾሙ ቅዱሳን ደግሞ ምን ይባላሉ? ብርሃናት ዓለም ይባላሉ። የዚህ ቦታችን ስም እንዲያውም አንዱ ምንድን ነው? ብርሃናት ዓለም ነው አይደለም? አንዳንድ ሰዎች ገብረ መንፈስ ቅዱስ የዓለም ብርሃን ናቸው ሲሉ አረ እንዴት የዓለም ብርሃን ይሆናሉ ብለው የሚበሳጩ ሰዎች አሉ። እነሱ ስለጨለሙ ሌላው ለምን በራ? እነሱ ስለከሰሩ ሌላው ለምን አተረፈ? እነሱ ስለረከሱ ሌላው ለምን ተቀደሰ? እነሱ ስላጡ
ሌላው ለምን አገኘ ብለው የሚበሳጩ ድክመታቸውን ያልተረዱ ሰዎች አሉ። ገብረ መንፈስ የማን ብርሃን ናቸው? በሉት እስኪ አንድ ጊዜ በዜማ በሉት እስኪ ጮክ ብላችሁ ሰንበት ተማሪዎች እግዚአብሔር ይስጥልን። ገብረ መንፈስ የማን ብርሃን ናቸው? ማን በሰጠው ሹመት በማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እንዲህ ተብሎ ተጽፏል። አነ ውእቱ ብርሃኑን አለ የዓለም ብርሃን ማን ነኝ አለ? እኔ ነኝ አለ። ማን ነው እንዲህ ያለው? እውነተኛው ብርሃን፣ አማናዊ ብርሃን፣ ብርሃን ዘብርሃን፣ ማንም ያለኮሰው ማንም የማያጠፋው የባለስልጣን ብርሃንነት የባህሪ ሆነ ሕይወታችን፣ ተስፋችን፣ አለይታችን ሲርበን የምንበላው ዳቦ፣ ሲጠማን የምንጠጣው ውሃ፣ ሲበርደን የምንለብሰው ልብሳችን፣ እርቃናችን የሚሸፍንልን እውነተኛው ብርሃናችን ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ባለበት አንደበቱ ደግሞ ምን አለ? ማቴዎስ 5:14 ላይ እናንተ በሉ እስኪ አንድ ላይ እናንተ እኛ በሉ እስኪ ለሞራ እኛ የማን ብርሃን ነን? የዓለም ብርሃን ነን ናቸው ነን አይደለም። እኛ የዓለም ጨለማ ነን። በየሰፈሩ አሰዳቢዎች፣ አስወቃሾች ግን የዓለም ብርሃን መሆን ይቻላል አይቻልም? ገብረ መንፈስ ቅዱስ የዓለም ብርሃን ናቸው ያልነው የትኛው መተን ተነሰን ነው? እናንተ የማን ብርሃን ናችሁ? የዓለም ብርሃን ናችሁ። ይሄን ማመን ያለባችሁ ምእመናን። ጻድቃን እውነተኛውን ክርስቶስን የሰበኩ የእውነተኛው ክርስቶስ ነጸብራቆች ናቸው። እንደተናገርኩት ወበከር የኔንታ ሰናይ የኔንታ ቤዛሉ መካከላችን ትልልቅ ሊቃውንት አሉ። እውነቱን ለመናገር እኛ እንደ ቄጠማ ጠዋት መተን ተጎዝጉዘን ነው እንጂ ሌሊቱን ሙሉ ምንጣፍ ነው ክርስቲያን ያገለግሉ ያደሩ እኔንታ ሰናይ እኔንታ ቤዛ ሌሎች መምህራን አሉና እነሱ እንዲህ ይላሉ። ወበከመ ከዋክብት ያሰረግውዎ ለሰማይ በስሆሙ ከማሁ ሰማዕትኔ ወበከመ ከዋክብት ያሰረግውዎ ለሰማይ በስሆሙ ከማሁ ሰማዕትኔ ያሰረግውዋ ለቤተ ክርስቲያን በገድሎሙ። ሰማይ ከዋክብት ሰማዩን በውበታቸው በብርሃናቸው እንደሚያስጌጡት እንዲያሸበርቅ እንዲዋብ እንዲያምር እዩኝ እዩኝ እንድል እንደሚያደርጉት ሁሉ ሰማዕታት፣ ጻድቃን፣ ቅዱሳን ከፍም ሲል እመቤታችን ቤተ ክርስቲያንን በብርሃናቸው በገድላቸው በታዛዥነታቸው ያስዋታል፣ እንድታምር ያደርጓታል አለ። ይችን ታላቅ ቤተ ክርስቲያን የዓላማችን ለእኛ የሰጠ እግዚአብሔር ክብርና ምስጋና ይግባው። ስለዚህ ቁጥር 1 ንጉሱን እናከብራለን። ቁጥር 2 የንጉሱን ወታደሮች እናከብራለን። ቁጥር 3 ከንጉሱም ሆነ ከወታደሮቹ ከክርስቶስም ሆነ ከቅዱሳን ተጠቃሚዎቹ እኔና እናንተ ነን። የዚች ቤተ ክርስቲያን ልጆች የጻድቃን ልጆች ያደረገን እግዚአብሔር ክብርና ምስጋና ይግባው። እንግዲህ ከጻድቃን ትዕግስትን እንማራለን፣ መቻልን እንማራለን፣ ማመስገን እንማራለን፣ አለማጉረምረምን፣ አለማማረርን በኑሯችሁ፣ በንግዳችሁ፣ በትዳራችሁ፣ በቢሮአችሁ፣ በተሰማራችሁበት የሥራ መስክ የሚገጥማችሁ መሰናክል እሾሁን ነቅላችሁ እንቅፋቱን አንስታችሁ አመስግናችሁ እፎይ ብላችሁ እንድትኖሩ ታስተምራለች ቤተ ክርስቲያናችን። እንግዲህ ዛሬ ብዙ ግርግሮች እንሰማለን፣ ብዙ ዋይታ እንሰማለን፣ ብዙ ጭንቀት እንሰማለን። ካሳለፍነው አንጻር ይሄ ብዙ ቁም ነገር ያለው አይደለም። ቤተ ክርስቲያን እንደ እሳት በወቅት ተፈትና ያለፈች ናት። ማዕበል ሞገድ በሚበዛበት የዓለሙ ባህር ላይ ስትናወጥ የኖረች ግን ያልሰጠመች ከኖህ መርከብ በላይ እኛ የተጠለልንባት ከፍሏ የተረፍንባት ካፒቴኗ፣ ቀዛፊዋ፣ ሊቀ-ሐመሯ ክርስቶስ የሆነላት የክርስቶስ ታዛዦች ተላላኪዎች ደግሞ ቅዱሳን የሆኑላት ቤተ ክርስቲያን ናት። ስለዚህ አትደንግጡ፣ አትደንግጡ፣ አትሸበሩ። ወፍ በበረረ ዘንድ በተወረወረ ቅጠል ኮሽ ባለ ቁጥር አንገት አትድፉ፣ ተስፋ አትቁረጡ። ምክንያቱም እኛ ገና ሞትን አልፈን ለሕይወት መቃብርን አልፈን ለትንሣኤ ይህን ዓለም አራግፈን ጥለን ለሰማያዊ መንግሥት የታጨን አባታችን ሆይ የት የምትኖረው? እኛ በሰማይ የሚኖር አባት ነው ያለን።
አሜሪካ፣ አውሮፓ፣ እስራኤል፣ አፍሪካ የሚኖር አባት የለንም። እዛ ቢሆን ሊሞት ይችላል፣ አብሎም ሊመጣ ይችላል። የእኛ አባት ግን ተሰቅሎ ሙቶ ተነስቶ አድርጎ ዛሬ በሰማይ ነው ያለው። መልሶ ይመጣል፣ ይወስደናል።